ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የእንግሊዝኛ ፊደላቶችን እንመማራለን። ዛሬ እንግሊዝኛ ፊደላቶችን በትልቁና በትንሹ ካፒታል ሌተር ኤንድ ስሞል ሌተር የምንላቸው አሉ። እነሱን እናነባለን ማለት ነው። በደንብ አድርገን እኔ እያነበቡላችሁ እስከመጨረሻው እናንተ ደግሞ እየጻፋችሁ ትከታተላላችሁ። እሺ ከዚህ ጋር የምታዩቸው እነዚህ የመጀመሪያዎቹ ካፒታል ሌተር ናቸው። እሺ አሁን መጀመሪያ እነዚህን እናነባለን ማለት ነው። ኤ ኤ ቢ ቢ ሲ ሲ ዲ ዲ ኢ ኢ ኤፍ ኤፍ ጂ ጂ ኤች ኤች አይ አይ ጄ ጄ ኬ ኬ ኤል ኤል ኤም ኤም ኤን ኤን ኦ ኦ ፒ ፒ ኪው ኪው አር አር ኤስ ኤስ ቲ ቲ ዩ ዩ ቪ ቪ ደብሊው ደብሊው ኤክስ ኤክስ ዋይ ዋይ ዜድ ዜድ። እሺ እንግዲህ እነዚህ ከኤ እስከ ዜድ ያሉት ካፒታል ሌተርስ ወይም ደግሞ ትልቁ የእንግሊዝኛ ፊደላቶች እንላቸዋለን። አሁን በቀጣይ ደግሞ ስሞል ሌተሮች ወይም ደግሞ ትንሹ እናያለን። ነገር ግን ድምጾቻቸው ልክ እንደዚህ እንደጠራናቸው ተመሳሳይ ናቸው። ምንም እንኳን በድምጻቸው ተመሳሳይ ቢሆኑ ነገር ግን በቅርጻቸው ግን የተለያዩ ናቸው። በአገልግሎታቸው በድምጻቸው ሁሉንም እንደ ፍላጎታችን መጠቀም እንችላለን። ነገር ግን ከምንም በላይ እናንተ መለየት ያለባችሁ ነው እንዴት ነው የሚጻፉት ቅርጾቻቸው ኤ ከቢ እንዴት ትለያለች ቢ ከሲ በደንብ አድርጋችሁ በጥንቃቄ መለየት ያስፈልጋል ማለት ነው። አሁን ከኤ ወደ ታች አንድ ያነብላችኋለሁ። ኤ ጂ ኤም ኤስ ዋይ ቢ ኤች ኤን ቲ ዜድ ሲ አይ ኦ ዩ ዲ ጄ ፒ ቪ ኢ ኬ ኪው ደብሊው ኤፍ ኤል አር ኤክስ ኤክስ። በጣም አሪፍ እንግዲህ ከኤስ እስከ ዜድ እነዚህ 26ቱ ትልቁ የእንግሊዝኛ ፊደላቶች ናቸው ማለት ነው። አሁን ደግሞ በትንሹ ደግሞ ወይም ደግሞ ስሞል ሌተር የምንላቸውን እናያለን። ከዚህ ጋር ደግሞ ስሞል ሌተርስ ይላል። ስሞል ሌተር ማለት ትንሹ ማለት ነው። አሁን እነዚህ ከኤ ጀምሮ እስከመጨረሻው ያሉት ድምጻቸው ተመሳሳይ ነው። እንዳልኳችሁ መለየት ያለባችሁ እንዴት ነው እንዴት ይጻፋሉ ቅርጾቻቸው ምን ይመስላል የሚለውን እናንተ በደንብ እያደረጋችሁ በትኩረት ታያላችሁ ወይም ደግሞ እየጻፋችሁ ትይዛላችሁ ማለት ነው። እሺ አሁን ከመጀመሪያው ጀምረን ከዚህ ጋር እናንብብ። ኤ ኤ ቢ ቢ ሲ ሲ ዲ ዲ ኢ ኢ ኤፍ ኤፍ ጂ ጂ ኤች
ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እሺ አንዴ ከኤ ወደ ታች ከቢ ወደ ታች እያልን ደግሞ እናነባለን። ኤ ጂ ኤም ኤስ ዋይ ቢ ኤች ኤን ቲ ዜድ ሲ አይ ኦ ዩ ዲ ጄ ፒ ቪ ኢ ኬ ኪው ደብሊው ኤፍ ኤል አር ኤክስ። እሺ በጣም አሪፍ። እነዚህ ደግሞ ምንድን አልኳችሁ? ስሞል ሌተር ቀደም ብላችሁ እንደሰማችሁት በትልቁ ወይም ደግሞ ካፒታል ሌተር ብለን ያነበብናቸው ድምፃቸው ምንድነው? ተመሳሳይ ናቸው። ነገር ግን በአቀራረጻቸው ግን የሚመሳሰሉ አሉ። አብዛኞቹ ደግሞ የተለዩ ናቸው። ለምሳሌ እዚህ ጋር ኦ ስታዩ ተመሳሳይ ነው። ቪ ኤክስ እንደዚህ አንዳንድ ነገሮች ሲ በተወሰነ መልኩ የሚመሳሰሉ አሉ። ነገር ግን ሙሉ በሙሉ ደግሞ ቅርጻቸው የተለያዩ አሉ። ለምሳሌ ኤ ጂ እነዚህ ቢ እነ ዲ ኢ በጭራሽ የተለያዩ ናቸው ማለት ነው። ስለዚህ እናንተ እነዚህን በደንብ አድርጋችሁ አጥኑና በቀጣይ ደግሞ እንዴት እንግሊዘኛ ማንበብ እንደምንችል በተለይ አማርኛ በእንግሊዘኛዎችን እንዴት አድርገን ማንበብ መለማመድ እንደምንችል እናያለን ማለት ነው። እናንተ ይሄን ቪዲዮ በደንብ አድርጋችሁ እዩት። ሌሎችንም አማርኛም ቪዲዮዎችን እየሰራሁ እለቃለሁ እየገባችሁ መከታተል ትችላላችሁ። ለዛሬ የነበረን ጊዜ ይህን ይመስላል። መልካም ጊዜ። ባይ ባይ